الحمد لله الذي اصطفى من عباده من يحملون رسالته ويبلغون دعوته ويحيون سنته ويصيرون على نهج نبيه محمد صلى الله عليه وسلم. الحمد لله على نعمة الإسلام وكفى بها نعمة. أما بعد، إخواني الكرام وأخواتي، نواصل في عنوان بدعناه: من المستفيدون في شهر رمضان المبارك. ይህ ቁጥር 3 በረመዳን እውነተኛ ተጠቃሚ የሆኑ ሰዎች፣ እውነተኛ ረመዳንን የተጠቀሙበት ሰዎች እነማን ናቸው የሚል ሶስተኛው ክፍል ነው። المستفيدون من العبادات المختلفة የተለያዩ የአምልኮት ስርዓቶችን በመፈጸም የተጠቀሙ ሰዎች አሉ። የመጀመሪያው من يحافظون على الصلوات في أوقاتها አምስት አውቃት ሶላቶችን ወቅቷን ጠብቀው ሲሰግዱ የነበሩት ሰዎች هم الذين استفادوا من شهر رمضان المبارك ከተከበረው የረመዳን ወር ተጠቃሚዎች እነሱ ናቸው። ምክንያቱም ሶላት በጊዜ የተገደበች ናት። ያም ደግሞ የምእመናኖች ባህሪና ምእመናኖች ጊዜዋን ጠብቀው እንዲሰግዷት አላህ ሱብሓነሁ ወተዓላ ስላዘዘ كما قال الله عز وجل إن الصلاة كانت على المؤمنين كتابا موقوتا صلاة بمؤمنانوች ላይ በጊዜ የተደነገገች የተገደበች ጊዜ ሆነች ለአላህ ሱብሓነሁ ወተዓላ። إذن الذين يحافظون الصلوات الخمس في أوقاتها هم الذين استفادوا في شهر رمضان المبارك. ثانيا من يحافظون على السنن والنوافل ትርፍና ሱና የሆኑ ተግባራቶችን ጠብቀው በዚህ በረመዳን የተጠቀሙ ሰዎችም እነሱም ረመዳን በአግባቡ ከተጠቀሙ ሰዎች ይመደባሉ። ሐታ የሚሰራው የነፍልና የሱና ተግባር እንኳን ጥቂት እንኳን ቢሆንም ያንን እዛ ላይ ዘውትረው በስርዓት የተጠቀሙት ሰዎች እነሱ ረመዳንን በአግባቡ ከተጠቀሙት ሰዎች ይሆናሉ። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም አሐቡል አዕማሊ ኢለላሂ አድወሙሃ ወኢን ቀል፣ ከስራዎች ሁሉ አላህ ሱብሓነሁ ወተዓላ ዘንድ ተወዳጁ ስራ ባሪያው የሚዘወትርባት ስራ ናት፣ ጥቂት እንኳን ብትሆን ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ኢዘን አለዚነ ዩሓፊዙነ ዐለ ሱነኒ ወነዋፊል፣ ሱናና ነፍል የሆኑ ተግባራቶችን በአግባቡ በረመዳን የተጠቀሙ ሰዎች እነዛ ረመዳኑን በአግባቡ ከተጠቀሙ ሰዎች ይመደባሉ ማለት ነው። ወሳሊሰን መን ዩክሲሩነ ሚነ ዚክሪ ወተስቢሕ፣ ዚክርና አላህን ማውሳትንና አላህን ማጥራትን የሚያበዙ የሆኑ ሰዎች። እንግዲህ ረመዳን ነው፣ እንኳን በዚህ በተከበረ የረመዳን ወር አይደለም። ነቢዩ ዓለይሂ ሰላቱ ወሰላም ፊ ኩሊ አሕያኒህ፣ በሁሉም እውነታቸው አላህ ሱብሓነሁ ወተዓላን በጧትም በማለዳም በቀን ክፍለ ጊዜ ዚክር ያደርጉ ነበረ፣ ተስቢሕ ያደርጉ ነበረ። ምክንያቱም ራሳቸው በተናገሩት አፍዶሉ ዚክሪ ላኢላሃ ኢለላህ፣ ትልቁ ዚክር ላኢላሃ ኢለላህ ብለው ነቢዩ ተናግረዋል። ላኢላሃ ኢለላህ ሙሐመዱን ረሱሉላህ፣ ይሄ ሸሃደተይን ተብሎ የሚጠራው ነው። ላኢላሃ ኢለላህ ላኢላሃ ኢለላህ፣ ሱብሓነላህ ወልሐምዱሊላህ ወላኢላሃ ኢለላህ ወላሁ አክበር የሚሉን አዝካር በብዛት ሲያደርጉ የነበሩ ሰዎች ሁሙ ለዚነ እስተፋዱ ፊ ሸህሪ ረመዳን አልሙባረክ፣ በረመዳን ወር በአግባቡ የተጠቀሙበት ሰዎች ናቸው ማለት ነው። ወራቢአን መን ዩቂሙነ ለይል፣ በሌሊት ሶላትን በመስገድ የሚቆሙ። ይህ እንግዲህ ሶላትን መስገድ ትንንሽ ኃጢአቶችን ልታብስ እንደምትችል ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ሰይአት ሐሰና ተምሑሃ እንዳሉት ማለት ነው። ከመጥፎ ስራ በኋላ መልካምን ስራ አስቀድም። መጥፎ ስራ ሰርተህ ከሆነ መልካምን ስራ ያዕኒ ሶላትን ስገድ አሉ ነቢዩ ዓለይሂ ሰላቱ ወሰላም። መጥፎውን ስራ ሶላቱ ያብሰዋልና ኢዛ ካነ ሚን ሰጋኢሪ ዙኑብ፣ ከትንንሽ ወንጀሎች የሚመደብ ከሆነ አመል ከባኢር ላ የምሑሃ ሶላህ ወለ ዘካ ወለ ልሐጅ ኢለ ተውባ፣ ትልልቅ ወንጀሎች ከሆኑ ግን ሶላት የሚሆን
ዘካም ይሁን ሐጅም ይሁን ጾምም ይሁን ሊያበሳት አይችልም፣ ተውበት በማድረግ ብቻ ቢሆን እንጂ። አምስተኛው እንግዲህ መን የድዑነ ዒንደ ልኢፍጣር ወለው ካነ ፊ ሰነዲህ ነظር ዒንደ ልዑለማእ ذهب الظمأ وابتلت العروق وثبت الأجر من الحديث على ما رواه أبو داود والترمذي وكذلك الطبراني والدارمي وغيرهم እንደዘገቡት ማለት ነው። ውሃ ጥሙ ተወገደ፣ ወብተለት ልዑሩቅ የደም ጋኖችም ራሱ ውሃ ሲጠጣ ሰውየው ሲያፈጥር ማለት ነው። ወተበተ ልአጅር አጅሩም ተረጋገጠ የሚለው ነቢዩ ብለዋት የሚላል ሐዲስ አለ ለዑመር እንዳወራው ማለት ነው። ይህ ሐዲስ ሐሰን ደረጃ ያለው ሐዲስ እንደሆነ የሐዲስ ሊቃውንቶች ያስቀምጣሉ። በጥቅሉ ዱዓን በማድረግ እጅግ በጣም የተጣደፉ የሆኑ ሰዎች ይህን ረመዳን በአግባቡ ከተጠቀሙበት ሰዎች መደብ ውስጥ ወይም ክፍል ውስጥ ይመደባሉ። ወታሊተን መን የጅተሂዱነ ፊል ዐሽሪ ልአዋኺር ረመዳን የመጨረሻዎቹ 10 ቀናቶች ላይ በጣም ጁሁድ የሚያደርጉ ጥረት የሚያደርጉ የሚታገሉ ሰዎች ረመዳን ተጠቅሙበታል። ምክንያቱም ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የጅተሂዱ ፊል ዐሽሪ ልአዋኺር ማ ላ የጅተሂዱ ፊ ገይሪህ ነቢዩ በረመዳኑ ክፍለ ጊዜ በሌሎች ቀናቶች ኢጅቲሃድ የማያደርጉትን በዐሽረ ልአዋኺር የረመዳን አስርቶች መጨረሻዎቹ ቀናቶች ላይ በጣም ጁሁድ ያደርጉ ነበር። ቢልኢንፋቅ ወሰላቲ ወቲላወት ልቁርአን ሐታ ነቢይ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ ልዐሽረ ልአዋኺር ሸደ ሚዕዘረህ ቀበቷቸውን ጠበቅ ያደርጉ ነበር በሌሊት። ወአይቀظ አህለሁ ቤተሰቦቻቸውን እንዳይተኙ ይቀሰቅሱ ነበር። ወአሕያ ለይለሁ ሌሊቱን ደግሞ ሕያው አድርገው ያነጉ ነበር ማለት ሳይተኙ። በዚህ መልኩ ከተጠቀሙ ረመዳን በአግባቡ ተጠቅሞበታል ይባላል ያህል ሰዎች። ወሳቢዐን መን የሕሪሱነ ዐለ ልጁሉሲ ፊል መስጂድ በዕደ ሶላህ ሶላትን ከሰገዱ በኋላ መስጂድ ውስጥ የተወሰኑ ሰዓታቶችን ለመቀመጥ ጉጉት ያላቸው ሰዎች እነዚህ ሰዎች ረመዳንን በአግባቡ ተጠቅሙበታል። ምክንያቱም ፊ ሱነን ትርሚዚ እንደመጣው መን ሰለ ልፈጅረ ፊ ጀማዓቲን ሱመ ጀለሰ የዝኩሩ ላህ ሐታ ተጥሉዐ ሸምስ ሶላት ፈጅርን የሰገደች በጀማዓ ከዛም በኋላ እዛው ተቀመጠ አላህን እያስታወሰ ሐታ ተጥሉዐ ሸምሱ ትልቅ አጅርን ፀሐይዋ እስከምትወጣ ድረስ ትልቅ አጅር እንዳለው ይነገራል ማለት ነው። አለዚነ የሕሪሱነ ዐለ ልጁሉሲ ፊል መስጂድ በዕደ ሶላህ ከሶላት በኋላ መስጂድ ውስጥ ለብዛት መቀመጥን ጉጉት ያላቸው ሰዎች ረመዳን በአግባቡ ተጠቅሙበታል ማለት ነው። ወሳሚነን መን የክዚሙነ ልገይظ ወየተሐከሙነ ፊ አንፉሲሂም ቁጭታቸውን ምን የሚሉ የሚቋጥሩ ቁጭታቸውን የሚገቱና ነፍሶቻቸውን የሚቀጡ የሆኑ ሰዎች እነዚህ ሰዎች እንደዚሁ ረመዳን በአግባቡ የተጠቀሙ ሰዎች ናቸው ማለት ነው። ምክንያቱም አላህ በቁርአን ላይ ወኢዛ ኻጠበሁም ልጃሂሉነ ቃሉ ሰላም ዒባዱ ረሕማን የረሕማን ባሮች ትክክለኛ አላህ ስብሓነሁ ወተዓላ ባሮች ጃሂሎች አላዋቂዎች ሲሰድቧቸው ሲያንቋሿቸው ክብራቸውን ሲነኳቸው ቃሉ ሰላም ብለዋቸው ነበር የሚያልፉት። እነሱ ምላሽ አይሰጡም፣ በመጥፎ ምላሽ አይመልሱም። ወታሲዐን መን ዩክሲሩነ ሚነ ተክቢር ወተሕሚድ ተክቢርና ተሕሚድ በማድረግ የሚያበዙ ማ ሚን አያሚን አዕዘሙ ኢንደላሂ ወለአሐቡ ኢለይሂ አልዓመሉ ፊሂነ ሚን ሃዚሂ ልዐሽር ዐሽረ ልአዋኺር ላይ አንዳንዶች ዙል ሂጃ ላይ ነው ይላሉ። የዙል ሂጃ 10 ቀናቶች የሚሉ አሉ። ዙሮ አዕዘሙ ኢንደላህ ከቀናቶች ሁሉ በላጭ ቀናት የለም። ወለአሐቡ ኢለይሂ አልዓመሉ ፊሂነ ፊ ሃዚሂ አልዐሽር ማለት አልዐሽር ዙል ሂጃ መጣው እዚህ ላይ ዙሮ በረመዳንም እንደዚህ ተክቢርና ተሕሚድም በብዛት ይደረጋል። ይህን ተክቢር ተሕሊል ተሕሚድ ያደረጉ ሰዎች እርግጥም ረመዳኑ በአግባቡ ተጠቅመዋል ይባላል። ወዐሸረን መን ዩክሲሩነ ሚነ ተህሊል ያው ቀደም ሲል እንዳሳለፍነው አፍضሉ ዚክሪ ላኢላሃ ኢለላህ የሚለው ማለት ነው። ላኢላሃ ኢለላህ እያሉ ያንን የሚያበዙ ሲድቀን ወኢቃነን በትክክል አምነውበት የምር ይህን ካደረጉ ረመዳን በአግባቡ ከተጠቀሙ ሰዎች ይሆናሉ ማለት ነው። አላሁመ ጀዐልና ሚነል ሙስተፊዲነ ፊ ሃዛ ሸህሪል ዐዚም ቀብለ ፈዋቲል አዕዋም ይህ ጊዜ ከማለቁ በፊት ይህን ረመዳን በአግባቡ ከተጠቀሙ ሰዎች አላህ ያደርገን። ኢንሻአላህ ቀጣይ ክፍልም እንደዚሁ የምንቀጥል ይሆናል። هذا وصلى الله وسلم على نبينا محمد وعلى آله وصحبه وسلم أجمعين.